ትንሽኛ አሁን ድነናል ስንል ይረበሻሉ ሰዎች። በሃይማኖት ሆኗል እንጂ ገና ይሆናል የሚል ነገር የለም እኮ። የዘላለም ሕይወት እንዳላችሁ በእግዚአብሔር ልጅ ስም ለምታምኑት ይሄንን እጽፍላችኋለሁ። የለመነውን ልመና እንደሚሰጠን ብናምን አሁን እንደተቀበልን እናውቃለን። አንደኛው ዮሐንስ 5:13 አንትሙ ሰበጻይክሙ ሀበ ጽዮን ሀገር እግዚአብሔር ሕያው ኢየሩሳሌምን ተበሰማያት ወበአእላፍ መላእክት ፍስዋን ወማኅበረ በኵር ለጽሑፍ አስማቲሆሙ በሰማያት ወበእግዚአብሔር መኮንነ ኩሉ ወበኢየሱስ ሩይ ወመርላዳስ ስራት ወለን ዛ ተደምነ ባቢዜ ሄይስ ተናግሮ እግዚአብሔር ይላል። ዕብራውያን ምዕራፍ 12 ቁጥር 22 ላይ እነሆ እናንተ ወደ ሕያው እግዚአብሔር ከተማ ወደ ታላቁ ተራራ ወደ ጽዮን ከገቡ ማጣት ካገኙ ማጣት ከገቡ መውደቅ ከቆሙ መውደቅ ከቀረቡ መራቅ ወደ ሌለበት ወደ ሕያው እግዚአብሔር ከተማ ገብታችኋል ይላል። ምን ማለቱ ነው ቅዱስ ጳውሎስ? ወደ ሕያው እግዚአብሔር ከተማ ገብታችኋል፣ ደርሳችኋል። አሁን በሩ ተከፍቶ መግባት ብቻ ነው የሚቀራችሁ። ኮናኒ በርት ፈታሂ በጽድቅ ወደ ሆነው ወደ እግዚአብሔር አብ ወደሚያነጻ ወደሚቀድስ ወደ ሕያው እግዚአብሔር መንፈስ ቅዱስ በታላቅ ደስታ በታላቅ መመሰጥ ወደሚኖሩ ወደ ነፍሳት ስብስብ ደርሳችኋል። ይልቁንም ደግሞ ስለ ይቅርታና ስለ ምሕረት የሚጣራ የሚጋብዝ ፍጹም መታረቂያና መዳኛ ወደ ሆነው ከአቤል ደም ይልቅ የሚሻል ወደሚናገር ወደ መርጨት ደም ወደ ኢየሱስ ክርስቶስ ደም ደርሳችኋል ይላል። ክብርና ምስጋና ለአምላካችን ነው። ይህን ያለው እንግዲህ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ነው ይህን የምናገረው። የላችሁም አለ ምድር ላይ ሰማይ ደርሳችኋል አለ። ገብታችኋል። አሁን እመኑት። በሃይማኖታችሁ ለአንድም ከመላእክት ጋር እንኳን አትደራደሩ። ከምድር ሰው ከሰማይ መላእክት ጋር እንኳን ኢየሱስ ክርስቶስን በሚመለከት ማንም ሰው መደራደር የለበትም።